እንዴት ናችሁ? ደህና ናችሁ? በጣም ደስ ብሎኛል። ዛሬ የምንሰራው ረዲ በቼንጅ በርገር የምንሰራውን ማዮናይዝ ነው። በጣም ቀላል ነው። የምሬን ነው ብላችሁ እጅግ በጣም ቀላል፣ እጅግ በጣም ጣፋጭ ማዮናይዝን ከሰላጣ ጋር እንበለዋለን። አሁን ከምንሰራው ከእንቁላል ሳንድዊች ጋር እንበለዋለን። ከተለያዩ ነገሮች ጋር እንበለዋለን። ዳቦ ላይ እንቀብተን እንበለዋለን። በበርገር እንበለዋለን። በርገር ወደፊት አሳያችኋለሁ። ከብዙ ነገር ጋር ለልጆቻችንም ለእኛም በጣም ፈጣን በሆነ መንገድ ሰርተን ቀላል በሆነ በርካሽ ነገር ቤታችን ውስጥ ባለ ቅመማ ቅመም ብቻ ነው የምንሰራው። ማዮናይዝን ዘይትና እንቁላልና መጠቀም በጣም ቀላል ነው። እስከ መጨረሻው ድረስ ተከታተሉ። ከተከታተላችሁኝ የማዮናይዝን ሚስጥር በደንብ ታያላችሁ። ከባድ እንዳይመስላችሁ፣ ማሽን አያስፈልገውም። እጅግ በጣም ቀላል ነው። ጠብቁ። ወደ አሰራሩ ስንሄድ እንቁላላችን ሰብረን አስኳሏን ብቻ ነው የምናወጣት። ከእንቁላሏ ውስጥ ያለችውን አስኳል በማሽን ብንመታው ኖሮ ሁሉንም አንድ ላይ ማድረግ እንችል ነበረ። ግን አሁን አስኳሏን ብቻ አውጥተን እንጠቀማታለን። ከዛ ሙስታርድ እናደርግበታለን። ከዛ በኋላ ቆንደ በርበሬና ቀረፋችንን እንጨምርበታለን። እንደምንፈልገው መጠን ማድረግ እንችላለን። ቆንደ በርበሬና ቀረፋ፣ ጦስኝ በደንብ እሽት አድርገን ነው እናሳንስበታለን የተወሰነ። ከዛ አቼቶ የተወሰነ እንጨምርበታለን። ጨው እናደርግበታለን። ከዛ በኋላ መምታት ነው። ይህን እንግዲህ በደንብ አድርገን መምታት ነው። እየወፈረ ነው የሚመጣው። እጃችን ያው በተለያየ አቅጣጫ እንዳናረገው ተጠንቅቀን በአንድ አቅጣጫ ብቻ ዘይታችን ጠብ እያደረግን መምታት ነው ማለት ነው። አሁን ትንሽ ከመታ ነው በኋላ አቼቶ እንደገና የተወሰነ እንጨምርበታለን። እንዲጠቀልልና ወፈር እንዲያደርግልን ነው። ከዛ አቼቶአችንን ጨምረን ዘይታችንን የተወሰነ ትንሽ እያደረግን ካበዛንበት በአንድ ጊዜ ብዙ ካረግን የሞረድ ባህሪ ስለሚኖረው ወይም የመቅጠም ባህሪ ስለሚኖረው የተወሰነች ጠብ እያደረግን ሃይላንድም ከሆነ በሃይላንድ የምንጠቀም ከሆነ ሃይላንዳችንን በስተን ሊሆን ይችላል። ወይም ደግሞ ክዳኑን ከፍተን ቀስ እያልን ጠብ እያደረግን አይነት ነገር ነው የምንጨምረው። እየወፈረ ሲመጣ ጨመር ብናደርግበትም ችግር የለም። ግን ጊዜ ይወስዳል። ጊዜያችን ተጠቅመን እንግዲህ በትዕግስት እጃችንን ቢደክመንም በትዕግስት እንደዚህ መስራት እንችላለን። እንግዲህ ማዮናይዝ ስትሰሩ ለጥንቃቄ ያህል ያማሰላችሁ ወደዚህ ደክሟችሁ ወደዚህ ላዙሮ ብትሉት ይወርዳል። ውሃ ሊሆንባችሁ ስለሚችል ተጠንቀቁ። ግን ከወረደ እንዳትጨናነቁ፣ ሀሳብ አይግባችሁ። እንደገና በሌላ ዕቃ ታደርጉና ያው እንቁላል ትከስራላችሁ። ትንሽ አቼቶ ምናምን ጨምሩና እንደገና መታችሁ ታስነሱታላችሁ። ያው መልሶ ራሱኑ መጠቀም ትችላላችሁ ማለት ነው። ሌላው ምንድነው ውሃ ምናምን መንካት የለበትም። ይሄ እርጥበት መንካት የለበትም። ውሃ ከነካ እንደዛ ይወርዳል። ስትመቱ ስለሚደክማችሁ ለሰው ብትሆኑ አንድ ሰው ሲመታ አንድ ሰው ዘይት ቀስ እያለ ይጨምራል። ዘይት አታብዙ። ስትጨምሩ ዘይት አታብዙበት። ደግሞ የከበዳችሁ ነገር ካለ እንዲሆነብኝ እያላችሁ ኮሜንት ላይ አሳውቁኝ። ማዮናይዛችን በዚህ መልኩ አልቋል። የምትፈልጉትን አይነት ቅመም ለእናንተ ቴስት የሚሆነውን አይነት ቅመም ከዚህ ላይ መጨመር ትችላላችሁ። እንግዲህ ቼንጅ በርገር ይሄ መሰረታዊ ነገራቸው ነው። ከዛ በኋላ የራሳቸው የሚጨምሩት ተጨማሪ ነገሮች አሉ። እሱ ለጣዕሙ የራሳቸውን ብራንድ ለመጠበቅ ያህል ነው እንጂ በቃ ማዮናይዝ ቤዚኩ ይሄ ነው። ከዛ በኋላ እናንተ የምትፈልጉትን ቆንደ በርበሬ አክሽን ብዙ ሰው አይጨምረው። እናንተ እኛ ስለምንወድ ነው የምንጨምረው። ስለዚህ እናንተም የፈለጋችሁ መጨመር ይችላልላችሁ። አሁን ቀጣይ ሲሊንደራችን ለኩሰን ሳንድዊቻችን እንስራ። ሳንድዊች በነገራችን ላይ ሲሰራ ቀላል ይመስላል። እንቁላል መጥበስ ቀላል አይደለም። አበሳሰሉን መጠበቅ ያስፈልጋል። መጥበሻችን እንጥዳለን። አበሳሰሉን ጠብቀን ነው እንቁላል መጥበስ ያለብን። ምክንያቱም በጣም ከበሰለ በጣም ከአቅሙ በላይ ከበሰለ ጣዕሙን ያጣል። እንደውም ፈረንጆቹ ትንሽ ነው አይደል እሳት የሚያስነኩት። እኛ ያው እሱን አናደርግም። ግን አበሳሰሉ በጣም መብሰል የለበትም። እጅግ በጣም ከበሰለ ለጨጓራም ጥሩ አይደለም። ድርቅ ማለት የለበትም። የተወሰነ እንትን ማለት አለበት።
መጥበሻችን እስኪግል ድረስ ዳቦአችንን እንቆርሳለን። እንግዲህ አሁን ማዮናይዛችን ካለ እንቁላል ጠብሶ ለመብላት በጣም አጭር ደቂቃ ነው የሚወስደው። ይሄ ማዮናይዝ በነገራችን ላይ ክድን በመክደኛ ባለው እቃ ጃር ውስጥ ከተነው ከርነን ሳምንት ምናምን ሊቆይልን ይችላል ፍሪጅ ውስጥ። ስለዚህ ከዛ በላይ ብዙ ባታቆዩት አይመከርም። ግን እንደው እስከ ሳምንት በደንብ ዘግታችሁ እንትን ካላችሁ ከዛ በታችን የምትጨርሱ ከሆነ እንደዛ መጠቀም ትችላላችሁ፣ ለቤተሰብ በተለይ ከሆነ። እሺ አሁን ሌላው ሳንድዊች በርገር ስትሰሩ ዳቦአችሁን ከቆረሳችሁ በኋላ እዚህ ላይ ከምትቀቡ ቶስት ብታደርጉት ጣዕሙን የበለጠ በጣም ይጨምረዋል። ትንሽ ዘይት ላድርግ። ቶስት ብታደርጉት ሞር የዳቦ ጣዕም የምንሰራው ምግብም ጣዕም ይጨምራል። ዝም ብለን የተወሰነ ቶስት እናደርገዋለን። አሁን ቶስት አድርገን ጨርሰናል። መጥበሻችንን እንትን እንዳይልብን የዳቦውን ፍርፋሪ በጣም መጋል የለበትም መጥበሻው። የተወሰነ ዘይት እናደርግበታለን። ስለጋለ እንደጋለ ስለምናውቅ እንቁላላችን እናደርግበታለን። አሁን እንቁላላችን በስሏል። እሺ ማዮናይዟን ሲምዚም ጋር ቀባዋለን። ከፈለግን በነገራችን ላይ እዚህ ካቻፕ ማድረግ እንችላለን። ማዮናይዙ ላይ ስንሰራ ካቻፕ ማድረግ እንችላለን። ግን ካቻፕ ከላይ መጨመር ስለምንችል አብረን ባናደርገው ችግር የለም። እንደዚህ እንቀባዋለን። ከዛ ሰላጣችን ይሄ በደንብ በአጃክስ የታጠበ ሽት ተደርጎ የታጠበ ሰላጣ ነው። ሰላጣችንን በዚህ እንደዚህ እናስቀምጣለን። ቲማቲማችንን እዚህ ጋር እናስቀምጣለን። ከፈለግን እዚህ ላይ ቃሪያ ማድረግ እንችላለን። ከዛ ጨው የተወሰነ ብነሰነስበት ጥሩ ነው በጣሙ። ከዛ እንቁላላችንን አስቀምጠን ቺን ኩል ቦታ ዋው እንዴት ነው የሚያምረው! እሺ ቺን ብታምርልን እዚች ላይ እናርጋትና እንዴት አባቱ እንደሚያምር ልነግራችሁ አልችልም። ያያችሁት? ዋው! ይሄ ቁርስ ቢበላ እንግዲህ አስቡት። ታዲያ ይሄን የመሰለ ቁርስ ባልሽን ካበላሽ በኋላ ሊነጫልጭብሽ ነው። የምሬ ነው። አያረገውም። በጣም ቆንጆ ቁርስ እንደዚህ መስራት እንችላለን። መክሰስ ላይ ማድረግ እንችላለን። ለልጆቻችንም ደስ እንዲላቸው ውጪ መዝናናት ካልቻልን ከፈለጋችሁ ደግሞ ባለፈው የሰራነውን ቺፕስ እዚህ ጋር ብንጨምርበት ቪዲዮ ላላያችሁ ተመልሳችሁ የቺፕስ አሰራርን ቪዲዮት በጣም ቆንጆ ቺፕስ ሰርተን ነበረ። እሱን ከጎን አድርጋችሁ ደግሞ ስራ ለስራ እንደዚህ ለስራ ካላችሁ ከብልህ ማዕድ ላይ ገብታችሁ እያንዳንዷ ሙያ አይታችሁ ጥያቄ የሚጠይቃችሁን ማንኛውንም ፋስት ፉድ የምትሰሩ ሰዎች ካላችሁ እንደዚህ መስራት ትችላላችሁ። በጣም ቆንጆ ቆይታ ነበረኝ ዛሬ። ደስ የሚለኝን ነገር ነው የሰራሁት። በጣም የምወደውን ነገር ነው የሰራሁት። የምወደውን ቁርስ ነው የሰራሁት። እናንተም በየቤታችሁ ሞክሩትና አስተያየት ካላችሁ ኮሜንት ላይ እንደዚህ ብላችሁ ጻፉልን። ከወደዳችሁ ቻናላችን ጥሩ ነው መበርታት አለብህ ማገዝ አለብን ካላችሁ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ሆናችሁ መቆየት ትችላላችሁ። የምትወዱት ከሆነ ላይክ አድርጉ። የማትወዱት የማትፈልጉት ከሆነ አሳልፉት። ሁለተኛ ላይ የምትሉኝ ከሆነ አሳልፉ ትችላላችሁ። አታረጉትም አውቃለሁ። እስከዛሬ ድረስ ሰብስክራይብ ላደረጋችሁ ሰዎች ግን ምስጋናዬን ማቅረብ ፈልጋለሁ። ላይክ ላደረጋችሁ፣ ኮሜንት ላደረጋችሁ ሰዎች በጣም አመሰግናለሁ። የሚገነባ ኮሜንት እንድትሰጡን እንጠይቃችኋለን። በቀጣይ እስክንገናኝ ድረስ ለዛሬ እዚህ ጋር ጨርሻለሁ። ሰላም ነው።